الله يا الله ربي يا رحماني والنوق بديني رحمتك يتيني الحمد لله ذي الجود والعلا يا قفتا وهندانا ما تأوتلا يا ربي نكدني إيمانا كاملا عمري ندرسي نقدي هفلا بل شريرا يا ربي يا مولا أردي في سميك إسا وما يراب جلا جبالا فاتئ أمو كرم أبدلا hundinuu waan qabuu kenna kan kee jala nuu kenna kee anta ni'mal mawla ilaahi ya allah ya farij al-husni qulnu qabidini rahmataka yatini بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله ومن تبعهم بإحسان إلى يوم الدين يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد السلام عليكم ورحمة الله وبركاته الإيمان مصدر الآمان እምነት የሰላም የደህንነት ዋስትና ስለመሆኑ እናያለን። የሰው ልጆች እጅግ በጣም ብዙ ጉዳዮች ላይ ይደናገጣሉ፣ ይረበሻሉ፣ ፍርሃት፣ ስጋት ይሰማቸዋል። ስለሆነም በህይወታቸው መረጋጋትን፣ ሰላምን፣ ጸጥታን፣ ደህንነትን ይሻሉ። አማን النفس የውስጥ የመንፈስ ሰላም አማን القلب من الاضطراب የቀልባችን አለመወጀቅ አለመረጋጋት አማን الروح من القلق والطيح ሩሃችን ኮምፓስ አልባ እንዳትሆን ጭንቀት ላይ ለመውደቅ ሌሎችም ኢኮኖሚካሊ ማህበራዊ ፖለቲካዊ ሰላሞችን ዋስትናዎችን ይፈልጋሉ። እነዚህ ሰላም የሚገኙት እውነተኛ የሆነ ውጫዊም ሆነ ውስጣዊ ሰላም የሚገኘው بالإيمان ለአላህ ስብሓንሁ ወተዓላ በማደር በሱ በመመካት እሱን አለኝ በማለት ለዛ ነው የሰው ልጆች ግራ ሲጋቡ ጭንቀት መከራ ውስጥ ሲዋዥቁ አማኞች ያን በር ይዘጉታል። لكن المؤمن سد أبواب الخوف كلها ሁሉንም የፍርሃት በሮች ይዘጋል። فلم يعد يخاف إلا الله እሱን የሚያስፈራ አላህ ስብሓንሁ ወተዓላ ምናልባት አላህ ስብሓንሁ ወተዓላ ከሱ የሚጠብቀውን ነገር ሲያጓድል አላህ ስብሓንሁ ወተዓላ ይፈራል። አላህ ይሄን አድርግ ይለዋል። ያን ነገር ሳያደርግ ሲቀር ጌታ አላህ ስብሓንሁ ወተዓላ ምን ይለኝ ይሆን፣ በዚህስ ምን ይቀጣኝ ይሆን ብሎ ይፈራል። ሶላት ስገድ ብሎታል። ያን ሶላት ሲተው ሰዓቱን ሲያሳልፍ ወሰግድ እየሰገደ ማድረግ ያለበትን ነገር ሳያመጣ ሲቀር ማዘናቱን መስፈርቱን ዋጅባቶችን ሳያመጣ ሲቀር ስጋት ይሰማዋል። እንዲሁም የሰዎችን ሐቅ ሲያጓድል ጌታ አላህ ስብሓንሁ ወተዓላ የቤተሰቦችን የጎረቤቶችን በዙሪያ ያሉ ሰዎችን ሐቅ በማጓደሌ ምን ይለኝ ይሆን ስጋት ይሰማዋል። أما الناس فلا يخافهم የሰው ልጆችን ግን አይፈራቸው لأنهم لا يملكون له ضرا ولا نفعا ولا حياة ولا نشورا ምክንያቱም የሰው ልጆች ሊፈሩ የሚያስችላቸው ህይወትን፣ ሞትን፣ መጉዳትን መጥቀም ስለማይችሉ የሰው ልጆች በአጠቃላይ የሆነ አካል ለመጥቀም ቢሰባሰቡ ኢንሱሁም ወጅንሁም ቢጨመሩ አላህ ስብሓንሁ ወተዓላ ይህን ሰው በዚህ መልኩ ይጠቅሙታል ካለ ውጭ ሊጠቅሙት አይችሉም።
በተቃራኒው ደግሞ ለመጉዳት ቢሰባሰቡ ያንን ሰው መጉዳት አይችሉም። ምክንያቱም النافع الحقيقي والضار هو الله سبحانه وتعالى እውነተኛ ጠቃሚ አላህ سبحانه وتعالى ስለሆነ ነው። ስለዚህ እምነታችን ከዛ ካለንበት መዋዠቅ የመንፈስ ሰላም ማጣት ያወጣናል ማለት ነው። ነቢዩላህ ዩሱፍ ዓለይሂ ሰላቱ ወሰላም ገና በለጋነታቸው ከቤተሰቦቻቸው ተለይተው ከሚያውቁት ሀገር ሲጫወቱ ካደጉበት አፈር ከፈጩበት አውጥተው ጉድጓድ ውስጥ ሲያስገቧቸው ከዛም ደግሞ ዙልመን ያለ ሐቅ በግፍ ወደ እስር ቤት ሲገቡ እንዲጸኑ ያደረጋቸው ምን ይመስላችኋል? الإيمان الداخلي ውስጣቸው ያለው እምነት ነው ሰላም የሰጣቸው። ወይ ለአንድ ሰው ከሀገሩ ተባሮ ተሰዶ ያለ ጥፋቱ እስር ቤት ገብቶ እንዴት ነው ሰላም ሊያገኝ የሚችለው? الإيمان الحقيقي እውነተኛ የሆነ ኢማን ጌታዬ ከኔ ጋር ነው ያለው ካለበት መከራና ጭንቀት ያወጣኛል የሚለው መንፈስ ነቢዩላህ ዩሱፍ ዓለይሂ ሰላቱ ወሰላም ባሉበት ሁኔታ ደስታን አጎናጽፏቸዋል። አላህ ሱብሓነሁ ወተዓላ ላ ዩዲዑ አጅረ መን አሕሰነ ዐመላ መልካም ስራ የሰራን ሰው አጅር ምንዳ የማይሰጥ ጌታ ስላልሆነ ማለት ነው። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም የሀገራቸው ሰዎች ከሀገራቸው ሲያባርሯቸው ተወልደው ካደጉበት እትብታቸው ከተቀበረበት መካ ሲያሳድዷቸው አቡበክር ረዲየላሁ ተዓላ አንሁ በመያዝ አንድ ዋሻ ውስጥ ተደብቀው ነበር። እነዚህ አሳዳጆች ተከትለዋቸው መጥተው ተራራው አናት ላይ ደርሰው አቡበክር ረዲየላሁ ተዓላ አንሁ በሚመለከትበት ሰዓት አንዳቸው እኮ ዝቅ ብሎ ወደ ጫማው ቢመለከት ወደ እግሩ ቢመለከት ያየናል። ተጨነቀ። በቃ ይህ ድን አደጋ ላይ ሊወድቅ ነው። ነቢዩና መሐመድ ዓለይሂ ሰላም ሙጥመኢነን ረጋ ብለው ምንም አይነት መንፈሳቸው ሳይረበሽ ምንድን ነው ያሉት? ማ ظنك ያ አባበክር ማ ظنك ቢስነይን ላህ ሳሊሱሁማ አንተ አቡበክር ሆይ ሁለቱ ነው ሶስተኛቸው አላህ ስለሆነ ምን እንደምታስበው አላህ ከኛ ጋር መሆኑን አታምንም? ምንድን ነው ይህን ያስባላቸው? ኢነሁ አልኢማን ትክክለኛ የሆነ ሰላምን የሰጣቸው እምነት ስለሆነ ነው። ነቢዩላህ ኢብራሂም ዓለይሂ ሰላቱ ወሰላም አቡል አንቢያ ደዓ ኢላ ተውሒድላህ አላህን ሱብሓነሁ ወተዓላ በብቸኝነት ወደ ማምለክ ተጣራ። ወተሕጢም አልአስናም ጣዖታትን እንዲሰባበሩ በዚህን ጊዜ ፈኸወፈሁ ቀውሙ ህዝቦች አስፈራሩት። እንዴት አማልክቶቻችንን እንተው ትላለህ? فقال إبراهيم عليه الصلاة والسلام وكيف أخاف ما أشركتم ولا تخافون أنكم أشركتم بالله ما لم ينزل به عليكم سلطانا فأي الفريقين أحق بالأمن إن كنتم تعلمون ህዝቦች የነቢዩላህ ኢብራሂም ዓለይሂ ሰላቱ ወሰላም ህዝቦች ይህን በማድረግህ ከጣዖታቶቻችን መከራ ችግር ይደርስብሃል እባክህን ተው ከዚህ ድርጊት ታቀብ ሲሉት ወከይፈ አኻፍ ማ አሽረክቱም እንዴት እናንተ ያጋራችኋቸውን አማልክቶች እፈራለሁኝ ጭራሽ እናንተ መፍራት ሲገባችሁ ወላ ተኻፉን አነኩም አሽረክቱም ቢላህ እናንተ ከአላህ ሱብሓነሁ ወተዓላ ውጭ ሌሎች አማልክቶችን ፈጥራችሁ ራሳችሁ አምላክ አድርጋችኋቸው ስላችኋቸው ቀርጻችኋቸው እነዛን ስታመልኩ ያልፈራችሁትን ያልሰጋችሁትን እንዴት አላህን ሱብሓነሁ ወተዓላ በማምለኬ እነሱን በመተዌ እንዴት ስጋት ይደርስብኛል? እንዴት ስጋት ውስጥ እገባለሁኛል? ፈአዩል ፈሪቀይን አሐቁ ቢልአምን የትኞቹ ጎራዎች ናቸው አምን ሰላም መረጋጋት የሚገባቸው? በአላህ ሱብሓነሁ ወተዓላ ያመኑ ወይስ ከአላህ ሱብሓነሁ ወተዓላ ውጭ ሌሎች አማልክቶች አምላክ ናቸው ብለው የያዙ? አላህ ሱብሓነሁ ወተዓላ የትኞቹ ሰላም መረጋጋት እንደሚገባቸው እንዲህ ሲል ወሰነ። الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون الذين آمنوا الذين آمنوا ولم يلبسوا إيمانهم بظلم أمنتاتهم ببدل بشرك يالجمالك ويالكلاكلوا
ኡላኢከ ለሁም ልአምን እነሱ ውስጣዊ ሰላም ውጫዊ ሰላም አላቸው፣ ጸጥታ አላቸው፣ መረጋጋት አላቸው። ወሁም ሙህተዱን እነሱ ቀጥተኛ መንገድ የተመሩት ማለት እነሱ ናቸው። አላህ ስብሓነሁ ወተዓላ የትኛው አካል ሰላም እንደሚገባው መረጋጋት እንደሚገባው ደህንነቱ የተጠበቀ ዋስትና የተሰጠው አካል እንደሆነ ተናገረ። አህለ ተውሂድ አላህ ስብሓነሁ ወተዓላ በብቸኝነት የሚያምልኩ አካላቶች እነሱ ናቸው ሰላም መረጋጋት የሚገባቸው። በዚህ ቁርአን አንቀጽ ላይ ዙልም የሚባለውን በትኛው ዐለይሂ ሰላም ኢነ ሽርከ ለዙልሙን ዐዚም ሽርክ ትልቅ የሆነ በደል ነው ማለት የተጠቀሰው بدل شرك مهون ينقرال. فبين أن الإيمان والتوحيد هما أعظم أسباب الأمن والطمأنينة. بالنذي قرآن انقذوج الله سبحانه وتعالى يا سلام يمر رغاقات وننيا ومكنعت الإيمان والتوحيد أمنتنا الله سبحانه وتعالى ببتشين نفهم لكن دونه تنقرنا. وبالتالي بزيه بمكتل سلام الرغاقات ميكينيو بالله سبحانه وتعالى بس ما من كهنا يكون الجهود بالله أو الشك فيه أو الشرك به أعظم أسباب الخوف. والله مكاد ويم بس ما التراتر ويم دمو كالسجار ليلوتشين معقارات يفرهات أقطعت أي معطات يدين القاطي مكنيات وشون على مالس. وصدق الله إذ يقول سنلقي في قلوب الذين كفروا الرعب بما أشركوا بالله ما لم ينزل به سلطانا سنلقي في قلوب الذين كفروا بالنزاع بكادوا السوات البوست فرحة مربدبدا انطلالا مكنياتهم من دنو بما أشركوا بالله ما لم ينزل به سلطانا. الله سبحانه وتعالى من ما يتأسرج مرجع يالا قرببتن يالا وردلتن نقر أملاك عرجقو تقاري عرجقو سلا يازو سلا قرب بزي مكنيات وسط أي سلام مرقاتن أساطاتشا ማለት ነው። الملحدون الجاحدون ፈጣሪ የለም ብለው የሚያምኑ አካላቶች أكثر الناس مخاوف ከሰው ልጆች በጣም ፍርሃት ውስጥ የሚዋዥቁ ሰዎች እነሱ ናቸው። ምክንያቱም ምንም እንኳን ያን ነገር ለመደበቅ ቢጥሩም በተለያዩ ሁኔታዎች ይንጸባረቃል። መከራ ሲያጋጥማቸው፣ የተፈጥሮ አደጋ ሲያጋጥማቸው፣ ድህነት ሲመጣ፣ በሽታ፣ እርጅና፣ ህመም ሁሉም ነገር ያሸብራቸዋል። ምክንያቱም ይህን ነገር ሊያመጣ የሚችለው ጌታ ይህን ነገር ሊወስድ የሚችለው ፈጣሪ መሆኑን ስለዘነጉ ሁሉም ነገር ማምጣት የሚችለው መውሰድ የሚችለው አላህ ሱብሓነሁ ወተዓላ ነው ብለው ቢያምኑ ኖሮ ሰላማቸውን ያገኙ ነበር። ለምን አላህ ሱብሓነሁ ወተዓላ ያልፈቀደው በዚች ምድር ላይ ስለማይከሰት። ነገር ግን ምእመናኖች በቀልባቸው ሰላም ያገኛሉ። ቃል አላህ ሱብሓነሁ ወተዓላ አላ ቢዚክሪላህ ተጥመኢኑል ቁሉብ አላህን ሱብሓነሁ ወተዓላ በማውሳት እሱን በማወደስ በማሞገስ ሰላም ታገኛላችሁ። ተጥመኢኑል ቁሉብ ቀልብ ትረጋጋለች ይላል። ቃል ረሱሉላህ ሰለላሁ ዐለይሂ ወሰለም ዛቀ ጣዕመ ልኢማን ኢማንን ጣዕም አጣጥሟል፣ ጥፍጥናውን አግኝቷል። መን ረዲየ ቢላሂ ረበን በጌታ አላህ ሱብሓነሁ ወተዓላ ጌትነት ወዶ የተቀበለ ወቢልኢስላም ዲነን የእስልምና ሃይማኖት የህይወት መንገድ አድርጎ የተቀበለ ወቢሙሐመድን ረሱላ በተኛ ሙሐመድ ዓለይሂ ሰላቱ ወሰላም ከአላህ ሱብሓነሁ ወተዓላ የተላኩ የሰው ልጆችን ከጽልመት ወደ ብርሃን ሊያወጡ የተላኩ ነቢይ መሆናቸውን ያመነ ሰው የእምነትን ጣዕም አጣጥሟል። እነዚህ ሶስት ነገራቶች ጎደሉ ማለት ደግሞ ጣዕምን አላገኘም፣ ደስታ ርቆታል ማለት ነው። ስለሆነም ሙእሚኑን አካል ቀልቡ ሰላማዊ ነው፣ መረጋጋት ይሰማዋል። አሚኑ ዐላ ሪዝቂህ አላህ ሱብሓነሁ ወተዓላ ሲሳዩን እንደማይነሳው ለሱ ያለው ከየትም የትም እንደሚመጣ ያውቃል። ወአሚኑ ዐላ ሪዝቂህ አያመልጠውም። አላህ ሱብሓነሁ ወተዓላ ፈጣሪው እንደሆነ ለሱ ሲሳይ እንደሚሰጠው የሰጠውን ቃል ደግሞ አላህ ሱብሓነሁ ወተዓላ እንደማያጥፍ ያምናል። አላህ ምድርን አስተካክሎታል፣ ሰማይን አንጣሎለታል፣ እንደፈለገ እንዲንቀሳቀስ ፈቅዶለታል። ኢነላሃ ሁወ ረዛቅ አላህ ሱብሓነሁ ወተዓላ ሲሳይን ሰጭ ጌታ መሆኑን ያምናል። ወፊ ሰማኢ ሪዝቁኩም ወማ ቱዓዱን
ሲሳያችሁ ከሰማይ ነው ወማ ቱዓዱን እናንተ ቃል የተገባላችሁ ፍዳውም ምንዳውም ቅጣቱም መከራም እዛው ነው ያለው ሲል አላህ ሱብሓነሁ ወተዓላ ይናገራል هو رب السماء والأرض إنه لحق مثل ما أنكم تنطقون وما من دابة إلا على الله رزقها በሰማይ በምድር የምትንቀሳቀስ አንድ ተንቀሳቃሽ የለችም የሷ ሲሳይዋ አላህ ሱብሓነሁ ወተዓላ ዘንድ የተረጋገጠ የተጻፈ ቢሆን እንጂ وكأي من دابة لا تحمل رزقها الله ويرزقها وإياكم ስንትና ስንት አላህ ሱብሓነሁ ወተዓላ ምንም አይነት የገቢ ምንጭ ሳይኖራቸው እንደፈለጉ የሚቀልባቸው በራሪዎች ጧት ላይ ሆዳቸው ተጣብቆ ይወጣሉ ሲመለሱ ለራሳቸው ለቤተሰቦቻቸው ስንቅ ይዘው ይመለሳሉ قال رسول الله صلى الله عليه وسلم لو أنكم تتوكلون على الله حق توكله እውነተኛ የሆነ መመካት በፈጣሪ ላይ ቢኖራችሁ ኖሮ ይችን በራሪ አዕዋፍ ጧት ባዶ ሁና ወታ ስትመለስ ሆዳ ሞልቶ እንደምትመለሰው እናንተንም ይለግሳችሁ ይሰጣችሁ ነበር ይላል وبهذه الضمانات يعيش المؤمن حياته آمنا الله سبحانه وتعالى لسو بسطው ቃል ኪዳን ሰላማዊ የሆነ ኑሮ ይኖራል مطمئنا إلى أن الله سبحانه وتعالى لن يهلكه جوعا الله سبحانه وتعالى برهاب እንደማያጠፋው እርግጠኛ ስለሆነ ሰላማዊ ኑሮ ይኖራል ያኛው ሰውዬ የህክምና ቢል የኤሌክትሪክ በቃ በጭንቀት ሲሞት በጭንቀት ራሱን ሲያጣ አማኝ ሆነ አካል ሁሉም ነገር በአላህ Subhanahu Wa Ta'ala ነው አው ተወኩል ሲያደርግ ሰበቡን መተው የለበትም ሆኖም ግን በሰበቡ ብቻ የትም መድረስ እንደማይችል ስለሚያውቅ በአላህ Subhanahu Wa Ta'ala ይተማመናል አላህ Subhanahu Wa Ta'ala እንደማያሰጠው እርግጠኛ ነው ለዛ ነው ከዚህ ፊት የነበሩ የደጋግ ሰዎች ባለቤቶቻቸው ተተዋቸው ወደ ጂሃድ ወደ መሰል ተልኮ በሚያመሩበት ሰዓት ሰዎች ባልሽ ሄደኮ እንዴት ተትበይ ነው የገቢ ምንጭሽ እንዴት ሊሆን ነው ብለው ሲጠይቋቸው እኔ ባሪን ማቀው ተመጋቢ እንደሆነ እንጂ ራዚቅ አለመሆኑን ነው ራዚቅ والله سبحانه وتعالى እሱ ኖሮም ሳይኖርም ጌታችን አላህ Subhanahu Wa Ta'ala ይለግሰናል ይሉ ነበር المؤمن آمن على أجله أمان يهون النفس بهيوته لي كالله سبحانه وتعالى واسنة تطل فإن الله قدر له ميقاتا مسمى يموت بات يجزي قدب له صفولته أيامه معدودة وأنفاسه محدودة سنت كان دميقوي سنت ورات سنت عمتات دميقوي الله سبحانه وتعالى صفوتال إيه الله سبحانه وتعالى يسأفو كان قدب أي جمرم أي كنس قال الله سبحانه وتعالى فإذا جاء أجلهم لا يستأخرون ساعة ولا يستقدمون فإذا جاء أجلهم النسو يوتاتشو مجرشا قزي متى قزي لا يستأخرون ساعة تنش يزقيهم ولا يستقدمون كتاب دمو عندك أدمو أي درجة زي أن الله سبحانه وتعالى يهين جزين لزأفلت سلم يمن بهيوتو واسنا أغينتو ينورا مالت لزانو حجاج بن يوسف سعيد بن جبير قال لها اللبلو سيصفر الرو لو علمت أن الموت بيدك ما عبدت إله غيرك موت بانت أجنده هنا باوك نورو كان توجه إلى أملاك على ملك من البار ونمقر مقدر الميجرو كتاب الله سبحانه وتعالى بتشانا مالت من يكل تلك هنا أمنت من الزبار قلنا هل سلونم أمان يهون أكال موتنا يفرى لا يعيش في خوف من الموت قل إن الموت الذي تفرون منه فإنه ملاقيكم يمكن يتم انفرى لما ملت رات بالنار الرقم يا بني على يتسافى وموت عندما يغنين رقط الناس لهون قال الله سبحانه وتعالى قل إن الموت الذي تفرون منه قل بالهبل إن الموت موت الذي تفرون منه كالسوء يا متشاشوت لما شاش ترات متادرقوت فإنه ملاقيكم يتنبو تبتكبو يا غنياتشوال وقال سبحانه وتعالى هي نقرت أنكر تادرقو أينما تكونوا يتنبو تبتون يدرككم الموت موت غنياتشوال ولو كنتم في بروج مشيدة جبت أنكر ربوهن مسارات يتجنبو هنساهو تشستم كان بتونو
ሞት እናንተ ዘንድ መድረስ ካለበት ያ ያግደው قال الله سبحانه وتعالى إنك ميت وإنهم ميتون ለመተኛ ሰላም አንተ ሟች ነህ እነሱም ሟቾች ናቸው ይላል ስለዚህ ሞት የነቢያት የሲዲቆች የሹሃዳዎች መንገድ መሆኑን ስለሚያረጋግጥ እሱ ከሌሎች የተለየ ነገር እንደማይደርስበት እርግጠኛ ስለሚሆን አይፈራም ማለት ነው የሚያስፈራው ከዛ በኋላ ያለው ህይወት እንጂ ሞት አይደለም كل نفس ذائقة الموت كل نفس موت ቀማች ነች وإنما توفون أجوركم يوم القيامة ان انت من ዳቸውን የምትመነዱት يوم القيامة وإنما توفون أجوركم يوم القيامة ان انت من ዳቸውን አጃቸውን የምትመነዱት يوم القيامة فمن زحزح عن النار ከሳት የተራቀ ከሳት ነፃ የተባለ ሰው ወድخل الجنة እንደም ደግሞ ጀነት እንዲገባ የተፈቀረለት فقد فاز ያን ጊዜ ስኬታማ ሆኗል የሚፈራው ነገር አልፏል የሚያልመውን ጀነትን አሳክቷል ስኬት ተጎናጽፏል ይቺ ቀቢቱ ዓለም ህይወት ጥቂት ነች ምንም እንኳን እንደፈለገን ብንሮጥላትም እኛን ሳንጠባት እንደምንለያት እንረዳለን ማለት ነው ሞት የሚባለው ነገር ከአንድ ዓለም ወደ ሌላ ዓለም መሸጋገሪያ መንገድ እንጂ ከዚህ ዓለም በኋላ የመጨረሻ ዓለም ሆኑን ይረዳሉ ለዛ ነው አንድ አዕራቢ በተማመበት ሰዓት ምን አለ إنك ستموت أنت كو بقلت موت نوالت فقال وإلى أين يذهبوا بي بعد الموت كموت بهلا وديت نو يزون يميلوا تعالى قالوا إلى الله كموت بهلا ما يزوهم يميلوت ولا الله سبحانه وتعالى نو فقال ويحكم ترى مناتشنو وكيف أخاف الذهاب إلى من لا أرى الخير إلا من عنده ملكا من نجار كالسنجي يما لا يوده نجيت الله سبحانه وتعالى مين ترى عندهم يصفروا عندهم يسلست نجار نوال وقال يحيى بن معاذ لا يكره لقاء الموت إلا مريب بقيت الله سبحانه وتعالى منور يميت أراتر سونجي موتنا أي فراميلر ስለዚህ በህይወቱ በሪዝቁ ዋስትና አላህ Subhanahu Wa Ta'ala ሰጥቶታል አላህ Subhanahu Wa Ta'ala ያን ነገር እንደሚያደርግ ያምናል ማለት ነው كذلك سكرات الموت ላይ ቢሆን በሰዓት ቢላል ረዲየላሁ ተዓላ አንሁ በታመበት ሰዓት وحزنها አለች ባለቤቱ ወይን ሐዘኔ በል وفرحتها በተቃራኒው እሱ ደግሞ እንዴ ዛሬ ማይደስታ ቀኔ ነው እንጂ ነገኮ መገናኛው ሙሐመድን ወሱህባህ ሙሐመድና የሱን ጓደኞችን ምናፍቃቸውን አክራቶች ኮን መገናኛው ለም የምን ሐዘን ደስታ ፈንጠዝያ እንጃል በዛን ሰዓት አላህ Subhanahu Wa Ta'ala ለመናኖች ዋስትና የሚያረጋግጡላቸው መላእክቶችን ስለሚልክ قال رسول الله صلى الله عليه وسلم من قال لا إله إلا الله خالصا من قلبه دخل الجنة لا إله إلا الله ياله خالصا من قلبه كلبو طرت تادرغو ياله منم متراطر ياله منم مامنتات دخل الجنة يساو قطتا جنة ገባ لا محاله ምንም ጥርጥር የለውም ያን ያረጋገጡት ሰሃባዮች ታቢዒዮች መልካም ሰዎች ሁሉ ይህን ነገር يتامن نبر مالته وصدق الله إذ يقول إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم إن الذين قالوا ربنا الله እነዛ ጌታችን አላህ Subhanahu Wa Ta'ala ያሉ ثم استقاموا በዛ መንገድ ላይ ጸጥ ያሉ የጸኑ ተተነዘሉ عليهم الملائكة ሞት ወደ እነሱ የሚቀርበት ሰዓት መላእክቶች ወደ እነሱ ይወርዳሉ አላ ተኻፉ ምንም አይነት ፍርሃት አይግባችሁ ولا تحزنوا አትተክዙ وابشروا
ብስራት ለእናንተ ይሁን የምስራች وأبشروا بالجنة التي كنتم توعدون الله سبحانه وتعالى ለእናንተ ቃል ሲገባላችሁ የነበረው ያዘጋጀላችሁ የሆነ መስተንግዶ ወዳለበት ወደ ጀነት ለምትገቡ ብስራት ለእናንተ ይሁንላችሁ ይላችኋል وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون እኛ በዱንያ ላይ ባላችሁ ህይወት አጋሮቻችሁ ጓደኞቻችሁ ነበር በቀጣዩ ዓለም ህይወትም እንደዛው እንሆናለን ወለኩም ለእናንተ ደግሞ በጀነት ውስጥ አላችሁ ما تشتهي أنفسكم ነፍሶቻችሁ የምትፈልገው የሚማርካት ولكم فيها ما تدعون የምትጠይቁት ነገርም ሁሉ እዛ አለ ይህም አዛኝ ከሆነው ሩህሩህ ከሆነው ጌታ አላህ ስብሓነሁ ወተዓላ ለእናንተ የተዘጋጀ መስተንግዶ ነው الإيمان الحقيقي ትክክለኛ የሆነ الأمان الحقيقي ትክክለኛ የሆነ ሰላም ዋስትና ደህንነት ገንዘብ በማካበት ጠንካራ የሆነ ቤትን በመገንባት ጥሩ ጥሩ የሚባሉ ሴኩሪቲዎችን በመቅጠር ጥሩ ጥሩ የሚባሉ ጥበቃዎችን በመቅጠር ስልጣንን በመያዝ አይደለም የሚገኘው ሰላምና ደህንነት ጸጥታ የሚጠበቀው بالإيمان بالله سبحانه وتعالى والتوحيد الله سبحانه وتعالى بمامن الله سبحانه وتعالى ከኛ ጋር መሆን እንደሚያየን እንደሚሰማን ከመጥፎ ነገር እንደሚጠብቀን ከማንም የበለጠ እንደሚያዝንልን እርዳታውን በፈለግን ጊዜ እንደሚሰጠን ከምንፈራው ነገር እንደሚያወጣን የምንፈልገውን ነገር ደግሞ እንደሚለግሰን ስናምር قال الله سبحانه وتعالى من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة من عمل صالح ملكا من سرى يسر من ذكر أو أنثى كوندم كسيتم وهو مؤمن أمان هونو فلنحيينه حياة طيبة يا مارج سنة يهونا تشوتنا نرالا يهين نقر لما جيت من يصل قال الإيمان بالله بالله ما من بالله ما من سيبال الله لا إله إلا الله ما رد بتشارل الإيمان بالله يم يصفر دون نقر كل ما من يصفر قال الإيمان بالله سنل الله سبحانه وتعالى أنين فترونيال أسكينيتونيال የሚገለኝ እሱ ነው ነገራቶችን የማስተናበር ኃይል ያለው እሱ ነው እሱ ሰሚዕ ነው በሲር ነው ሐኪም ነው عدل ነው لطيف ነው خبير ነው እንደውም ደግሞ ይህ ጌታ አላህ Subhanahu Wa Ta'ala አምልኮት ሁሉ የሚገባው ለሱ ነው ምጎነበሰው ለሱ ነው ፍርሃት የሚያድርብኝ ለሱ ብቻ ነው ተስፋ ክጃሎቴም ለሱ ብቻ ነው እንደዚህ አይነት መንፈስ በውስጣችን ካሳደርን ሰላማዊ የሆነ ኖረዋል በየትኛም ቦታ ሆነን ማለት ነው ሲሳይ በሌለበት እጅ በጣም ጭንቅና መከራ ውስጥ በሆነበት ሰዓት መርየም عليها السلام ጽንሷን ይዛ ስሜቷን የሚረዳት አካል በሌለበት የሚበላ የሚጠጣ በሌለበት ሰዓት ፊቷን ወደ ማን አዞረች ወደ አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala አደረገ እዛ ቦታ ላይ ይኖራል ተብሎ የማይታሰብ ከደረቀ ዛፍ ላይ ፍሬዎች እንዲወርድላት አደረገ ነብዩላህ ዘከሪያ አለይሂ ሰላቱ ወሰላም እድሜው ገፍቶ ሚስቱ መሃን ሆና ልጅ ፈለገች ይሄን ነገር ማን ነው ማሳካት የሚችለው አላህ Subhanahu Wa Ta'ala እሱም ምን አለ ጌታዬ ሆይ በዚህ ሁኔታ ውስጥ ያለሁኝ አንተንም ማጸናሃለሁኝ ያለ አንተ ይሄን ነገር ማሳካት የሚችል ጌታ የለም ስለሆነም አቤት አለ አላህ Subhanahu Wa Ta'ala ከዚህ ሐሳቡ ነፃ ሊያደርገው የሚችልን በዱንያም በአኺራም የሚያስደስተውን ይህያን ሰጠው ነብዩላህ ኢብራሂም አለይሂ ሰላቱ ወሰላም ከእሳት ውስጥ በሚወረወርበት ሰዓት
ጌታቸው አላህ Subhanahu Wa Ta'ala ከዛ ውስጥ መዛወጣቸው ስለሆነም እውነተኛ ሰላም የፈለገ ሰው ፊቱን ወደ አላህ Subhanahu Wa Ta'ala ሊያዞር ይገባል አላህ Subhanahu Wa Ta'ala ማንንም ማያሳፍር ጌታ ነው بالتوحيد والإيمان ትክክለኛ የሆነ የኑር ዋስትናን እናረጋግጣለን الله يا الله ربي يا رحماني والنوق بديني رحمتك يتيني الحمد لله ذي الجود والعلا يا قفتا وهندانا ما تأوتلا يا رب نكدني إيمانا كاملا عمري ندرسي نقدي هفلا بل شريرا يا ربي يا مولا أردي بسميك إسا وما يراب جلا جبالا فاتئ أمو كرم أبدلا hundinu waan qabu kenna kan kee jela nu kenna kee anta ni'mal mawla ilahi ya allah ya farij al husni wallu qabidini rahmataka yatini